السلام عليكم ورحمة الله وبركاته. الشمع هركبونا جرجرتو سنين جدا فاميليار أوي أبراهام تكشوسي سنك بتشوف الأجتشودا أبراهام كو جتشودا مرة نص لبي أوني نساني جتشودا نص ولا بيتاني إرمي لليتا هي أبرش بنص لبي نكسو قام يقبابوت يعني كان نسوي تماركوت نجار مالتنا بس يحسوا مالتنا نمني فيالس مرة من أما جتودا دوغانا ما فيالس أبان في البيكو في إندان ده جتودا كناف جتودا أما أبراهان اللي تهي هرمي اللي جتودا فيالو ما يساني تو يسامي وتجرا جتودا كناف أبراهام ما لو جوكابا خلاص يسين بربار جتتين إيجاباتي أسكر قلتي دمو جرين كيسان كيسا ديمتو جرين كلاكو مونقابو بكي توكو 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 دركا مكيلي وفرت بكا يعني دركا مسيتي تاجة جتودا نما توكو جتود በቃ ያኔ እንዳይከፋቸው ብለህ ብታሰባቸው ማለት ነው። አንዳንድ ለአንተም ግድ ይሆናል ማለት ነው። ማለት የሚፈልገው ሀሳባቸውን ማስጣት እንዳትረሱ እያልኩኝ ማለት ነው። ፋሚሊ ወሪታተኒ ሌባይ ገለተ ጉዳይ ቀብደኒ አመሌ ጀባዳቆ ወጂን ቱራ እስን እንጀዳ ናጂን ቱራ እኔ አሁን ማለት የሚፈልገው ነገር ቢኖር ማለት ነው አብሬሽ ለሄርሜላ ትልቅ ጥንቃቄ ያስፈልግሃል። ለሷ ብለህ ማለት ነው አንተ እንደዚህ አርጊ አንተ እንደዚህ አርጊ የሚሉ ሰዎች ማለት ነው ዘርዝረህ ማውጣት አለብህ ከህይወቷ ማለት ነው። እና ምክንያቱም ለሰላማቸው ስትል ማለት ነው የሷ ሰላም ስትል ማለት ነው። እኔ ያየሁት ነገር ደግሞ ማለት ነው ሩተን አሁን አብርሃም ርቋል፣ ኦሬዲ ከሷ ርቋል። እና ምክንያቱም ስለተፋቱ ማለት ነው በህግ ነው የተፋቱት። ስለተፋቱ አሁን አብርሃም አንዳንዴ እስከ 10 ቀን ምናምንም በላይ እሷ ጋር ሄዶ ልጁን ቼክ ሳያደርጉ ይቆይ ይችላል። ያ ጊዜ ማለት ነው ሩታ እንደ ሽጉጥ ነው የምትጠቀመው ልጁ ማለት ነው። እኔ ያየሁት ነገር ማለት ነው፣ እኔ የተዘብኩት ነገር ሩታ አሁን ምን ታደርጋለች መሰላችሁ? እሱ ሲቆይ ማለት ነው በቃ አብርሃም ልጁ ሳላይ ቆይቷል ምናምን ብላ ማለት ነው። አሁን አይታችሁ ከሆነ ከትናንትና ወደ ወንድሙ እኔ ላከችለት ለወንድሙ አስደወለችለትና ልጁ ሳላይ ቆይቷል አለች። ስትመጣ ደግሞ ማለት ነው ምን አገባት አልፈልግም ብላ ከአጠገቤ እንዳትደርስ ካለች፣ አሁን ደግሞ ልጁ ናፈቃ የራሷ ጉዳይ በቃ ራቀኛ እንዳትመጭኝ ካለ ሰው ካልመጣ ለምንድን ነው እሷ ከሰው ስር የምትሮጠው? ሁሌ ማለት ነው ሁሌ ሩታ ማለት ነው በቃ ከሱ ስር መረቅ አትፈልግም። የእሷ ድምፅ ማጣት አትፈልግም። ውሸቷ ነው። ቅድም ፍታኝ ማፍታት አለብኝ ምናምን ብላ ማለት ነው እንደዚህ ማልቀስ ደረጃ እየደረሰች ማለት ነው። በቃ ውሸቷ ነው። ትወዳለች ግን መድሪ ምን እንደነካትም ለምን እንደመተን አልገባኝም። እና እኔ አሁን ማለት የምፈልገው አብርሃም በጣም ንጹህ ልብ ያለው ሰው ነው። ሩታም ሄርሜላም እንደዛ ሶሪ ጋይስ ሩታ ሄርሜላ ማለት ነው በጣም ልቡ ንጹህ ነው። በዚህ ዘመን ደግሞ ማለት ነው ነምኒ ኦኔን ሰው ቁልቁሉ በጣም ነው የሚጎዳ ሰው በጣም ይጠቀምበታል በደካማ ጎኗ ገብቶ ማለት ነው። እና ሩታ አሁን ለሄርሜላ አሁን ትልቅ ጥንቃቄ ያስፈልጋል ማለት ነው። እና ጋይስ ላይክ ሰብስክራይብ ማድረጉ እንዳትረሱ እያልኩኝ ማለት ነው። ከናፍ jechuudha gaayis fakkiin nama jechuudha jireenya isaa keessatti jechuudha Abrahaam illee Heermeellaa jechuudha bakka nagaa isaaniitiifuu baay'ee dhiibbaa irraan gahaa jiranii jechuudha. Nageenya isaaniitiifuu baay'ee dhiibbaa irraan gahaa jiru. አንዴ ሜሪ፣ አንዴ ዳኒ፣ አንዴ ይሄንን፣ አንዴ ኤፍሬም እንዴ ለምንድን ነው እንዴ? ሰው እኮ የፈለገ ሰው ጋር ነው መኖረው፣ ግዴታ የለበትም። እሷን ሄርሜን ናት የተመቸኝ ካለ እሷ ደግሞ መጀመሪያ እኮ ሄርሜን የለችበትም እኮ እሷ ፊታኝ ብላ ስትጠይቅ ማለት ነው ሩታ ማለት ነው። እቺ ሩታ ማለት ነው በቃ ሰላም ነው ያነሳችው ከልጁ ላይ ማለት ነው። አብርሃም ላይ ሰላም ያነሳ ሰው ቢኖር የመጀመሪያ ሩታ ናት። ማታም ጠዋትም ቀንም እንደዚህ በጥፊ ድረስ መታ ፊታኝ ያለች ሴትዮ ማለት ነው። ለነሱ ብለው አሁን ሄርሜላ ማስቀመጥ አልቻሉ። ነጌም ቦሩሌ ኢፍታኒ ለተራ ወልጀላ ተራኔ ትንጀራን ነሳኔ ላቁ ሂንጋ በንጀቾ ዳካና ትንሽ ቆም ብላችሁ ማሰብ አለባችሁ ማለት ይፈልጋለሁ። የቤተሰብ ፋሚሊ ሆኖ እንዳትረሱ። ኢስኒ ጀዳ አብርሃም ለጊዜ ቶኮ ድርቀ መሰረት ይታ ጃለቴ ኦሶን ታኔ
dirqama jechuudha dirqama nagaa keetiif. Kanaaf jechuudha nagaa Heermeellatillee fi nagaa jireenya kee garuu fuulduraatiif jechuudha. Yaani fayyaalummaan bareedduudha. Fayyaalummaan bareeda. Waan namni illee jaallatu waan bakkee hundatti waan barbaachisaadha jechuudha. Garuu keessa tareetiin jireenya keetiif namni biraa iddootti jirtu ilaalcha kennuu fi astaayitii kennuu fi noo ማለት አለብህ። ሶ ጋይስ ሜሪም ዛሬ የሆነ ሀሳብ አንስታለች። ሀሳብ ያነሳችበት ደግሞ ማለት ነው አብርሃም መልሶለታል። ምክንያቱም እኔ ከሩታ ጋር የሚገናኝበት ምክንያት ለልጄና ለልጄ ብቻ ነው እና እኔ የሚወዳት ሄርሜ ናት፣ ማፈቅራት ሄርሜ ናት ብሎ መልሶለታል። 4 ነጥብ ማለት ነው። ይሄ ሁሌ የምናገረው ነገር ነው። እነኚህ ሰዎች ማለት ነው ሁሌም የሚለው ሄርሜላ አፈቅራታለሁ እወደታለሁ እያለ ነው አብርሃም ማለት ነው። ሩታ የራሱ ፍላጎት ነው የወጣችው። ስለዚህ ተውኝ እያለ ነው እና እባካችሁ በቻላችሁት መጠን ማለት ነው እነ ዳኒ እነ ሜሪ ምናምኖቹ ማለት ነው ትዩት ልጁ ማለት ነው። ምክንያቱም አሁን እቺ ልጅ በጣም ነው የምትጎዳው። የእሷን መጠንቀቅ አለባችሁ። በቃ ሩታ የራሱ ፍላጎት ነው። እኔ እኮ አሁን ሩታ ሄርሜም ደጋፊ መሆኔ አይደለም። ሁለቱም ለእኔ እኩል ናቸው እና እዚህ ላይ ነው የሚያውቀው። ግን እሷ ናት የፈለገችው። ሩታ የራሱን ያልፈለገችው በጥፊ ነው የምትመታው። በቃ ሁሌ ማለት ነው የምታደርገው ነገር እናንተም ታውቁታላችሁ። ቪዲዮቸው የምትከታተሉት ሰዎች ማለት ነው ማየት ትችላላችሁ። እና እኔ ለዚህ ነው እንጂ ሄርሜላ ተደጋፊ ሆኜ ሳይሆን በጣም ንጹህ ልብ ያለች ነው። በንጹህ ልብ ነው የምትንቀሳቀሰው ሄርሜላ ማለት ነው ከአብርሃሙም ጋር ማለት ነው። አብርሃሙም እንደዛ እና በቻላችሁት መጠን ማለት ነው በቃ ከህይወታችሁ ማውጣት ሞክሩ። ሩታ መቼም አታስቀምጡም እኮ የሆነ ነገር ሰበብ ፈልጋ ነው እኮ አብርሃም ማግኘት የምትፈልገው ሩታ ማለት ነው። እንጃ ምን እንደነካት አላውቅምና አሁን እሷም ራሱ በቻለች መጠን ራሱ ኑሮ ብትኖር ከደስታ ጋርም እየጣጣመች ማለት ነው ብትኖር ተመራጭ ነው ብዬ ነው የሚያስበው። አሁን እችም ከምትረባሽ ማለት ነው በራሱ ፍላጎት ስለወሰነች ማለት ነው። ለዚህ ነው እኔ ሩታም ጠልቼ ሳይሆን ለዚህ ነው እኮ ምክንያቱም ሀቅ ያለበት ቦታ ነው ሰው የሚቆመው። ሰው ሀቅ ያለ ሰው ነው የሚደግፈው ሰው። ሶ ፋሚሊ የሚሆነው እንዳትረሱ። የቪዲዮ እስከዚህ ሰዓት ቁጭ ብላችሁ የተመለከታችሁት ማለት ነው በጣም እናመሰግናለን። ቻው ቻው ባይ። መልካም ምሽት።